የሃይማኖት አባቶች ሙስሊም ክርስቲያን አንለም። እነዚህን ህፃናት የት ይዘን ነው የምንገባው? ጅቡ ይብላን እዚህ ጫካ ነገ ስራ ቁሜ ቤት እስካለው ድረስ ነገ የት ነው የምበላው? ካልሰራው የት ልበላ ነው? ቀን ስራ ሰርቼ ነው የምኖረው። ባለቤቴ የቀን ስራ ሰራተኛ ነው። ያለ ንብረታችንን ቡካችን ውስጥ ነገ ልጄ ብትታመም 5 ሳንቲም የለኝም። በምዕራብ አማራ ቀጠና በተለይም በአንበር ከተማ አካባቢ የፋኖ ኃይሎች በወሰዱት የተቀናጀ የማጥቃት እርምጃ በመንግስት ጦር ላይ ከፍተኛ ኪሳራ ማድረሳቸውን ከስፍራው የደረሱ መረጃዎች አረጋግጠዋል። ለ3 ተከታታይ ሰዓታት በቆየው በዚህ ከባድ ውጊያ 45 የመንግስት ወታደሮች ሲገደሉ ከ22 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ተገልጿል። በዚህ በተሳካ ወታደራዊ ኦፕሬሽን የፋኖ ኃይሎች 27 የክላሽንኮቭ ጠመንጃዎችን ጨምሮ በርካታ ወታደራዊ ቁሳቁሶችንና የጥይት ካዝናዎችን መማረካቸው የድሉን መጠን የሚያሳይ ሆኗል። ይህ ጥቃት የተፈጸመው የመንግስት ጄኔራሎችና የክልሉ ባለስልጣናት በታንክና በዙ 23 ታጅበው በተለያዩ ከተሞች በመዘዋወር ፋኖን ደምስሰናል፣ ስጋት ወደማይሆንበት ደረጃ ወርደነዋል የሚል መግለጫ እየሰጡ ባለበት ወቅት መሆኑ የመንግስትን መረጃ ምን ያህል ከእውነት የራቀ እንደሆነ አመላካች ነው ሲሉ የፖለቲካ ተንታኞች ይናገራሉ። የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ሰላም ጤና ይስጥልን። ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። ፋኖ በአምባሰል ግንባር በፈጸመው ስኬታማ የሞርተር ጥቃት አንድ ያገዛዙ መድፍ ሲወድም 4 ተኳሾች ሰለባ መሆናቸው ታውቋል። አገዛዙ ከባድ ምት በደረሰበት በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሐንን ሕይወት ሲቀጥፍና አያሌ ሀብትና ንብረት ሲያወድም እንደቆየ በተደጋጋሚ መዘገቡ አይዘነጋም። ከትናንት በስቲያ ታህሳስ 17 ቀን 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት ያገዛዙ መድፍ ከነተተኳሹ ዶግ አመድ መሆኑን ከስፍራው በምስል ተያይዞ የደረሰ መረጃ ያመለክታል። በተጨማሪም 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ሕይወታቸው ማለፉን ምኒልክ ዕዝ አስታውቋል። በምኒልክ ዕዝ ስር ያሉትና በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጠላት ኪስ ውስጥ መክተት ይችላሉ የሚባልላቸው የልጅ ኢያሱ ኮር 24ኛ ክፍለ ጦር ሜካናይዝድ ክፍል ምድብተኞች በፈጸሙት የሞርተር ጥቃት ነው ያገዛዙ መድፍ ከነተተኳሹና ተኳሾቹ የወደመው ተብሏል። በማስከተልም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ጉዳይ ያስተላለፈውን መልእክት እናስከትላለን። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ሕዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ የሕዝብ ነደው ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን ጋር መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ድሽቃ በ5 ሚሊዮን አንድ የድሽቃ ጥይት በ500 ብር ገዝተን ነው። የአካባቢው ምንጮች እንደሚጠቁሙት ፋኖ የተጠቀመበት ልዩ የጦር ስልት የመንግስት ጦርን ሙሉ በሙሉ በመቆጣጠር አከርካሪውን የሰበረና ያልተጠበቀ ሽንፈት እንዲከናነብ ያስገደደው እንደሆነ ተነግሯል። በተመሳሳይ የምዕራብ አማራ ቀጠና የቴዎድሮስ ዕዝ ስር የሚንቀሳቀሰው 105ኛ ኮር 66ኛ ክፍለ ጦር 1ኛ ሻለቃ ባካሄደው አስደናቂ ኦፕሬሽን የመንግስት ኃይሎች ላይ ተደጋጋሚ ድሎችን አስመዝግቧል። ሞት አይፈሬው በመባል የሚታወቀው የዚሁ ዕዝ 206ኛ ኮር በተለያዩ ግንባሮች ባደረገው ተጋድሎ በተለይም ከአንበር ከተማ ተነስቶ ወደ ጃማ ከተማ ጥቃት ለመፈጸም ሲንቀሳቀስ በነበረ የመንግስት ጦር ላይ በወሰደው ድንገተኛ ጥቃት ኃይሉን በመበታተን ከፍተኛ ጉዳት አድርሷል። ይህ ከጠዋቱ 3 ሰዓት እስከ ቀትር 6 ሰዓት የወሰደው ውጊያ በ34ኛ ክፍለ ጦር ደጃዝማች ተድላጓሉ ሻለቃ የተመራ ሲሆን በተጠቀሰው ውጊያ 27 ክላሽንኮቭ ጠመንጃዎች፣ በርካታ የጥይት ካዝናዎች፣ የደረት ትጥቆችና ሌሎች ወታደራዊ ቁሳቁሶች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። ከ100 በላይ ኤርትራውያን ኢትዮጵያ ውስጥ መታሰራቸው ተሰማ። በሐመር ወረዳ የርቦሬ ከተማ አስተዳደር በቁጥር 103 ወጣት ኤርትራውያን በሕገ ወጥ መንገድ ሲዘዋወሩ ነው በቁጥጥር ስር ያዋልኳቸው ብሏል። ኤርትራውያኑ ትናንት ታህሳስ 17 ቀን 2018 ዓ.ም ከኢትዮጵያ ለመውጣት ሲሞክሩ በቁጥጥር ስር እንደዋሉ ጨምሮ ገልጸዋል።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሐመር ወረዳ ኤርቦሬ ከተማ ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ አሞራቴ ሰዎችን ጭነው ሲንቀሳቀሱ የነበሩ መኪኖች በቁጥጥር ስር አውያለሁ ያለው የከተማው አስተዳደር የተያዙት 103 ሰዎች ሁሉም ኤርትራውያን ናቸው ብለዋል። በመኪናው ላይ የነበሩት ማለት ነው። በኢትዮጵያ መንግስትና በኤርትራ መንግስት መካከል ግንኙነት እየሻከረ መምጣቱን ተከትሎ በኢትዮጵያ የሚኖሩ ኤርትራውያን በተደጋጋሚ የእስር ሰለባ ሲሆኑ ቆይተዋል። በፖለቲከኞች ሽኩቻ ምክንያት ሲቪሎች ዕዳ ከፋይ መሆናቸው የተለመደ ክስተት ሆኗል። ይህም በርካቶችን እያሳዘነ ያለ ጉዳይ ነው። የትግራይ ክልል ስታቲስቲክስ ኤጀንሲ በምዕራብና ደቡባዊ ዞኖች እየተካሄደ ያለው የፋይዳ ብሔራዊ መታወቂያ ምዝገባ የክልላችንን ሉዓላዊነት የሚጥስ ነው አለ። የትግራይ ስታቲስቲክስ ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ ብሔራዊ መታወቂያ በምዕራብና በደቡባዊ የትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በሕገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚገፋ ነው ብሏል። ኤጀንሲው አርብ ዕለት ለብሔራዊ የመታወቂያ ፕሮግራም በላከው ይፋዊ ደብዳቤ ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ሕጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ከሷል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በሕገ መንግስቱ የትግራይ ክልል አካል ተደርገው የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራትን ለማቀላጠፍ የሚታወቁ ናቸው ያለ ሲሆን አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገነዘበና የአካባቢዎቹን የህዝብ ስብጥር ሊቀይር የሚችል አደጋ ያለው ነው ሲል ስጋቱን ገልጿል። በተጨማሪም የ206ኛ ኮር 14ኛ ክፍለ ጦር ከሌሎች ሻለቃዎች ጋር በመቀናጀት ከደብረ ኤልያስ ተነስቶ ወደ ማርዘነብ ከተማ የገባውን የመንግስት ኃይል ላይ በፈጸመው ፈጣን ጥቃት ጦሩ 23 አስከሬኖችን ተሸክሞ እንዲያፈገፍግ ማስገደዱን የደረሰን ዘገባ ያመለክታል። ከየአካባቢው ተሰባስቦ በአዲስ ቅዳም ከተማ ስብሰባ ላይ የነበረ የመንግስት ጦር በፋኖ ኃይሎች በተሰነዘረበት የሞርተር ጥቃት ስብሰባው መበተኑ ታውቋል። በ3 ሬጅመንት የተዋቀረውና በ2 ዙ 23 እንዲሁም በ6 ዲሽቃ መሳሪያዎች የታጀበው ይህ ኃይል ስብሰባው በተጀመረ በጥቂት ደቂቃዎች ውስጥ በደረሰበት ከባድ የሞርተር ጥቃት ሳቢያ ከፍተኛ መደናገጥ እንደተፈጠረበትና የደረሰው የጉዳት መጠን ለጊዜው በቁጥር ባይገለጽም ከፍተኛ እንደሆነ ምንጮች ጠቁመዋል። በሌላ የውጊያ ግንባር የደጃዝማች 4ኛ ኮር ዘራይ ክፍለ ጦር ሸጋ ውበት ብርጌድ ከዳባት ከተማ በስተ ምስራቅ በኩል ወደ ቀራ ቀበሌ ለመግባት የሞከረውን የመንግስት ወራሪ ቡድን ሙሉ በሙሉ መክቶ መመለሱን አስታውቋል። በዚህ የተሳካ ውጊያ በርካታ የመንግስት ጦር አባላት ሲደመሰሱ የተረፉትና የቆሰሉት ደግሞ ወደ ዳባትና ውቅን ከተሞች እግሬ አውጪኝ ብለው መሸሻቸው ተዘግቧል። ለዚህ ኦፕሬሽን ስኬት የዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር የኢትዮጵያ ብርጌድ ከፍተኛ ስልታዊ ድጋፍ ማድረጉ ታውቋል።